በጣም ብዙ ዩቲዩበሮች የማይሞክሩትን አንድ ነገር እንጀምር። በዚህ 30 ቀን ውስጥ አንድ ሰብስክራይበር። ኦኬ፣ ይህ ሁሉ ነገር እንዴት ይሆናል? እንዴት ነው የምንሰራው? ምን አይነት ቪዲዮስ ነው አፕሎድ የምናደርገው የሚለውን አሁን እንመልከት። በእነዚህ 30 ቀናት ውስጥ ከዜሮ ተነስተን አንድ ሰብስክራይብ ለመግባት እነዚህ ሶስት ነገሮችን እንጠቀማለን። ከዚህ በፊት አብዛኞቻችን የምንጠቀማቸውን የኢንትሮ አይነቶች እናስወግዳለን። ለምሳሌ ሰላም ውድ ቻናል ቤተሰቦች፣ የበለጠ ጫንጭ ነው ከጠንከር በደው ዩቲዩብ ቻናል እነዚህ ነገሮች ወዲያው እናስወግዳለን። ቪዲዮአችን እንዲህ ብሎ ከመጀመር ይልቅ ቀጥታ ወደ አክሽኑ በመግባት ቪዲዮአችን አጎጊ እናድርገዋለን። ከዚህ በፊት የምንሰራቸውን የቪዲዮ ኤዲቲንግ እና ተምኔል ዲዛይን ስታይላችንን እንቀይራለን። ቪዲዮ ኤዲቲንጋችንን በአጭሩ አዝናኝና አጓጊ እናድርገዋለን። ተምኔላችንን ደግሞ አሳራችንን በልተንም ቢሆን አሪፍ እናደርጋቸዋለን። ካስፈለገም ኤአይ ቢሆንም እንጠቀማለን። በ30 ቀን ውስጥ የግዴታ አንድ ሰብስክራይብ መግባት ስላለብን በየቀኑ የማይቋረጥ አንድ ኖርማል ቪዲዮ እና 2 ሾርት ቪዲዮ እንለቃለን። እነዚህን ሶስት ነገሮች ተጠቅመን የግዴታ አንድ ሰብስክራይብ እንገባለን።